ሰላም ሰላም ቤተሰቦቻችን የድል ስፖርት ቤተሰቦች እንደምን አላችሁ? 23ኛው የዓለም ዋንጫ ጨዋታ ሞቅ ደበቅ ብሎ እየተካሄደ ይገኛል። በትናንትናው ምሽትም በጣም አስገራሚ የሆኑ ውጤቶች ተመዝግበዋል። አነጋጋሪ የሆኑ ጉዳዮችም ተከስተዋል። በዓለም ዋንጫው 3 ጨዋታዎች ተካሂደዋል። በጉጉት ሲጠበቅ የነበረው የፈረንሳይን ከሴኔጋል ያገናኘው ጨዋታ በፈረንሳይ 3-1 አሸናፊነት ተጠናቋል። ለፈረንሳይ ግቦቹን ኪሊያን ኤምባፔ 2፣ ብራድሊ ባርኮላ 1 አስቆጥረዋል። ለሴኔጋል ብቸኛና ማስተዛዘኛ ግቧን ኢብራሂም ሜባዬ አስቆጥረዋል። በትናንትናው ጨዋታ ኪሊያን ኤምባፔ ታሪክ መስራት ችሏል። 99ኛውን የብሔራዊ ቡድን ጨዋታውን ያደረገው ኤምባፔ አጠቃላይ ለብሔራዊ ቡድኑ ያስቆጠረውን ጎል 58 በማድረስ የምንጊዜም የፈረንሳይ ብሔራዊ ቡድን ኮከብ ጎል አስቆጣሪ መሆን ችሏል። በዓለም ዋንጫው ታሪክ ደግሞ 14 ጎል በማስቆጠር ሙለር ጋር መስተካከል ችሏል። ኤምባፔን የሚበልጡት ሮናልዶ፣ ዴሌማ እና ሌላኛው ጀርመናዊ ሚሮስላቭ ክሎዝ ብቻ ናቸው። እንግዲህ በቀሪ ጨዋታዎችም ኤምባፔ ጎል የሚያስቆጥር ከሆነ እነዚህን ታሪኮች የመጋራት ወይም በብቸኝነት የዓለም ዋንጫው የምንጊዜም ኮከብ ጎል አግቢነትን ሪከርድ የመያዝ እድል አለው ማለት ነው። በፈረንሳይ ብሔራዊ ቡድን እንግዲህ ከዚህ ቀደም ብሔራዊ ቡድኑ ከፍተኛ ጎል አስቆጣሪነትን ክብረ ወሰን ለግሉ ይዞት የነበረው ኦሊቬር ጂሩ ነው። በአሁኑ ወቅት እንግዲህ ኤምባፔ የጂሩን ሪከርድ በመስበር ብቸኛው ቀዳሚው ከፍተኛ ጎል አስቆጣሪ መሆን ችሏል። ሌላው ጨዋታ ኖርዌይን ከኢራቅ ያገናኘው ነበር። ኖርዌይ ኢራቅን 4-1 በሆነ ውጤት ረምርማታለች። ለኖርዌይ ኤርሊንግ ሃላንድ 2 እንዲሁም ኦስቲጋርድ 1 እና የኢራቁ አይመን ሁሴን በራሱ ጎል ላይ 1 ጎል አስቆጥረዋል። ለኢራቅ አይመን ሁሴን ብቸኛዋን ጎልም አስቆጥረዋል። እንግዲህ ኖርዌይ በአስደናቂ ሁኔታ በጥሩ ውጤት ውድድሩን ጀምራለች። በሌላኛው ጨዋታ ኦስትሪያ ጆርዳንን 3-1 አሸንፋለች። ኖማኖ ሼሚድ፣ ማርኮ አርናቶቪች እንዲሁም ያዛን አልአረብ በራሱ ግብ ላይ ባስቆጠሯቸው ጎሎች ኦስትሪያ ጆርዳንን 3-1 አሸንፋለች። ለጆርዳን አሊ አለዋን ነበረ ብቸኛዋን ጎል ያስቆጠረው። ሌላው ተጠባቂ ጨዋታ አርጀንቲናን ከአፍሪካዋ አልጄሪያ ጋር ያገናኘው ነበር። አርጀንቲና 3-0 በሆነ ውጤት አሸንፋለች። ሶስቱንም ጎሎች ደግሞ ልማደኛው ሊዮኔል ሜሲ ያስቆጥሯል። በ200ኛ የብሔራዊ ቡድን ጨዋታ ያስቆጠራቸውን ጎሎች 120 አድርሷል። በዓለም ዋንጫው ታሪክ 16ኛ ጎሉን በማስቆጠር የምንጊዜም ብዙ ጎል ያስቆጠረ ተጫዋች የሚለውን የሚሮስላቭ ክሎዝን ሪከርድ ተጋርቷል። በዓለም ዋንጫ ታሪክ 3 ሃትሪክ ወይም 3 በመስራት በእድሜ አንጋፋው ተጫዋች መሆን ችሏል። በዓለም ዋንጫው በዛሬው ዕለትም ተጠባቂ ጨዋታዎች ይካሄዳሉ። ምሽት 2 ሰዓት ላይ ፖርቹጋል ከሌላኛው አፍሪካዊት ሀገር ዲሞክራቲክ ሪፐብሊክ ኮንጎ ጋር ይገናኛሉ። የዓለም ምርጡ ተጫዋች የሆነው ክርስቲያኖ ሮናልዶ 3ኛው የዓለም ዋንጫ የመጨረሻው እንደሚሆን ይገመታል። በተለይ ፖርቹጋል በአሁኑ ወቅት ያላት ስብስብ በአውሮፓ በተለያዩ ትላልቅ ክለቦች የሚጫወቱ ቁልፍ ሚና እየተጫወቱ ያሉ ኮከቦችን የያዘ ቡድን እንደመሆኑ የዓለም ዋንጫ ለማንሳት ግምት ከተሰጣቸው ቡድኖች መሆን ችሏል። በተለይ እንደነ ቡርኖ ፈርናንዴዝ፣ ቪቲኒያ፣ ጃኦ ኔቬስ፣ ሜንዴስ፣ ራፋኤል ሊዮ የመሳሰሉ ኮከቦች ቡድኑ የዓለም ዋንጫ ማንሳት ግምት እንዲሰጠው አድርጓል። የፖርቹጋል ብሔራዊ ቡድን የምንጊዜ ጎል አስቆጣሪ ኢዜቢዮ ሲሆን ሮናልዶ በዚህኛው ጨዋታ በዛሬው ጨዋታ ጎል የሚያስቆጥር ከሆነ 1 ጎል የሚያስቆጥር ከሆነ ፖርቹጋል ብሔራዊ ቡድንን የምንጊዜም ከፍተኛ ጎል አስቆጣሪነት የመጋራት እድል አለው። ካሁን ሮናልዶ በዓለም ዋንጫው ታሪክ በተሳተፈባቸው ውድድሮች 8 ጊዜ ኳስና መረብን ማገናኘት ችሏል። ሌላው ምሽት 5 ሰዓት ላይ እንግሊዝን ከክሮኤሺያ የሚያገናኘው ጨዋታ ይጠበቃል። በእንግሊዝ በኩል እነ ዴክላን ራይስ፣ ሃሪ ኬን፣ ሳካ፣ ቤሊንጋም፣ አንደርሰን የመሳሰሉ ኮከቦችን ለጨዋታው የአሸናፊነት ግምት አግኝቷል። ነገር ግን ክሮኤሺያም በቀላሉ እጅ ትሰጣለች ተብሎ አይጠበቅም። በተለይ እንደነ ሉካ ሞድሪች፣ ኢቫን ፐርሲች ያሉ አንጋፋ ተጫዋቾች እንዲሁም ወጣቶቹ እነ ጆስኮ ጋቫርዲዮል ያሉ ልምድና አቅም ያላቸው ተጫዋቾች ያሏት በመሆኑ በዚህ ጨዋታ
በቀላሉ ለእንግሊዝ እጅ ትሰጣለች ወይም ትረታለች ተብሎ አይጠበቅም። የሆነ ሆኖ እንግዲህ ውጤቱን ጨዋታው ላይ የምንመለከተው ይሆናል። ሌላኛው ተጠባቂ ጋናን ከፓናማ የሚያገናኘው ጨዋታ ነው። በተለይ በጋና በኩል አማካዩ ቶማስ ፓርቴ በካናዳ መንግስት የቪዛ ገዳ ምክንያት ወደ ካናዳ መግባት አልቻለም። ስለዚህ በጨዋታው አይሰለፍም። ከዚህ ባለፈ ግን ይህም ጨዋታ ሌላው ተጠባቂ ጨዋታ ነው።